ሴትም ለወንዶችም የሚሆን መልካም ነገር ነው ማካፈላችሁ ተወዱታላችሁ ፊታችሁ ላይ ሰውነታችሁ ላይ ሊሆን ይችላል ጥቋቁር ካለባችሁ እንዴት ነው ማስወገድ የሚቻለው በጣም ቀላል ነው የሚያስፈልጋችሁ ትንሽ ቫዝሊን በዚህ መልኩ ታደርጉትና የተፈጨ ሩዝ ቤታችሁ ውስጥ መፍጨት ትችላላችሁ ሩብ የሻይ ማንኪያ ታደርጉበትና በዚህ መልኩ ውህደቱን ቫዝሊንና ሩዙን አንድ ላይ በደንብ አርጋችሁ ታዋህዱታላችሁ ከዛ በኋላ ኮልጌት ማንኛውንም ኮልጌት መጠቀም ትችላላችሁ ሩብ የሻይ ማንኪያ የሚያህል በዚህ መልኩ ታደርጉና ከኮልጌቱ ጋር በደንብ አርጋችሁ ታዋህዱትና በደንብ ካዋሃዳችሁት በኋላ አንድ የሻይ ማንኪያ የሚሆን ሎሚ ታደርጉበታላችሁ ከዛ ከሎሚ ጋር ክሬም እስከሆነላችሁ በዚህ መልኩ ታዋህዱታላችሁ ከዛ በመቀጠል እንግዲህ ቤታችሁ ውስጥ ባለው ብሩሽ በብጃችሁ ትችላላችሁ እኔ በጥርስ ብሩሽ ነው የተጠቀምኩት ለእናንተ ለማሳየት ያክል እንግዲህ እጄ ላይ ቀብቼ ነው የማሳየት እጄ ማየት ይችላል አሁንና መጨረሻ ላይ ከዛ በኋላ እንግዲህ ለ30 ደቂቃ ካቆያችሁት በኋላ በቀዝቃዛ ውሃ ነው የምትታጠቡት መጨረሻ ላይ በሳሙና በምትፈልጉት መታጠብ ትችላላችሁ ልዩነቱን ማየት ይችላል በተለይ እንግዲህ ለወንዶች ጺማችሁን ተላይታችሁ ፊታችሁ ላይ ጠቋቁር ላለባችሁ በጣም ቆንጆ ከዚህ ደስ የሚል እንግዲህ ተጠቀሙ መልካም እድል